አስደንጋጩ የውጭ ዜጋ ሰላይ በኢብራሂም ትራኦሬ ሲጋለጥ፣ የኢብራሂም ትራኦሬና የገዳዮቹ ትንቅንቅ። ከሃዲ ከሩቅ አገር አቋርጦ አይመጣም፣ ይልቁንስ ከራስህ ቤት ውስጥ ይመጣል እንጂ። ፕሬዝዳንት ኢብራሂም ትራኦሬ የቡርኪና ፋሶን የወደፊት ደህንነት ያስጠብቃል ተብሎ ይታመናል። ነገር ግን ከቤተ መንግስቱ በስተጀርባ አንድ የቅርብ የጦር ጓደኛው አሳልፎ ሸጠው። የወታደራዊ ምስጢር አፈትልኮ ወጣ። የውጭ አገር ተወካዮችም ራሳቸውን ወደ ውስጥ ማስገባት ጀመሩ። እቅዳቸውም ፕሬዝዳንት ትራኦሬን ምርጫው ከመድረሱ በፊት ቀድሞ ማስወገድ ነበር። ይህም የቀዝቃዛው ጦርነት ያህል ያልተወራለት ታሪክ ነው። በሚስጥርና በሹክሹክታ ወጥመድ የተዘጋጀ። ምሽቱ ኦጋዱጉ ከተማ ውስጥ በጣም ጸጥ ረጭ ያለ ነበር። ፕሬዝዳንት ትራኦሬ በቤተ መንግስቱ መስኮት ፊት ለፊት ቆሟል። ከተማው ጸጥ ብሏል። ነገር ግን በጸጥታው ውስጥ እያሰበ ነው። ልክ ያልሆነ ነገር ተፈጥሯል። ለሳምንታትም ባልተለመደ መልኩ ከሃዲዎች እየፈራረሱ መውደቅ ጀምረዋል። የሆነ ሰላይ ሰው በጣም ቀርቦታል። ከሃዲ ከዳተኛ ነበር። በመጨረሻም ቡርኪና ፋሶ ነፃነቷን ማወጅ ጀመረች። ኢብራሂም ህዝቡ የሚመኘውንና የሚፈልገውን ነገር ለመስጠት ሲል የውጭ ጠላት አፍርቷል። የውጭ አገር ወታደሮችንም አባሯል። ለህዝቡም መሬታቸውን፣ ድምፃቸውንና ኩራታቸውን ከውጮቹ ቀምቶ መልሶላቸዋል። ነገር ግን ከሱ በፊት የነበረው መንግስት ጠንካራ ቢሆንም ልክ እንደ ሸረሪት ድር በውጮቹ ጥልፍልፍ ተደርጎ ተይዞ ነበር። አሁን ላይ ፕሬዝዳንት ኢብራሂም ማሰሪያውን በጣጥሶታል። የሆነ ማታ ቀን ሁሉም ነገር ተቀየረ። ወጣቱ ባለስልጣን ካፒቴን ናባዞንጎ ወደ ቤተ መንግስቱ አስቸኳይ መልእክት ላከ። በሰሜን የሬዲዮ ሞገድ እንዲቆጣጠር ተመድቦ የሬዲዮ መልእክቱ እስከተቋረጠበት ቀን ድረስ ይሰራ ነበር። በውስጡም በድብቅ የሚደረግ የግብርና ሪፖርት ይመስል ነበር። ነገር ግን ምርት ሳይሆን ስለ ጦርነት ካርታ ቅንጅት፣ ወታደራዊ ምስጢር ነበር። ይህን መረጃም በፕሬዝዳንቱ የሚታመኑ ቡድኖች ብቻ የሚያውቁት ይሆናል። በዚያ ማታም ኢብራሂም ትራኦሬ ሚስጥራዊ ስብሰባ ጠራ። ነገር ግን ያለ ስልክ፣ ያለ ውጭ ሰው ሲሆን የተገኙትም ኢብራሂም የሚያምናቸው ጥቂቶች ብቻ ነበሩ። ኢብራሂም ትራኦሬ በቀስታ ዞንጎን የያዝከውን ወረቀት ጠረጴዛ ላይ አስቀምጥ አለው። ኮሎኔል ኦታራ መረጃ ከሚያወጡ ሰዎች ስም ዝርዝር ውስጥ ተጽፏል። የኢብራሂም የረጅም ጊዜ ጓደኛ ነው ኮሎኔል ኦታራ። የሆነ ጊዜ ከኢብራሂም ጎን በጥይት የተፋለመ፣ አሁን ከእርሱ ጎን የተቀመጠ፣ በልጅነት የልደት ቀናቸው አብሮ የሳቀ ሰው ነበር። በሁሉም ነገር ማለትም በአገሪቱ ከፍተኛ የመከላከያ ሚስጥር ሳይቀር የታመነ ነበር። ኮሎኔል ኦታራ መረጃ ከሚያወጡ ሰዎች ስም ዝርዝር ውስጥ ስሙ ተገኘ እንጂ። ዶንጎ ለኢብራሂም ታማኝ ከሆኑ ባለስልጣናት ውስጥ አንዱ ነው። ያለውም መጀመሪያ ነበር። ኢብራሂም አላወላወለም። ልቡ ደረቱን ሰንጥቃ ልትወጣ ስትታገል ይሰማው ነበር። ነገር ግን ፊቱ ሲታይ የተረጋጋ ነበር። ማንም እንዳይንቀሳቀስ አለ ኢብራሂም። ክፍሉ ውስጥ ግራ የሚያጋባ ሁኔታ ይስተዋላል። ኢብራሂም ቀስ ብሎ ተነፈሰ። እዚህ ቤት ውስጥ እባብ ቢኖር አንገድለውም አለ። እያንዳንዳቸውንም በዓይኑ ይመለከታቸው ነበር። መጀመሪያ ወደ መነሻው እንሂድ። ቀጣዮቹ ጥቂት ቀናት በእሳት ላይ እንደ መጓዝ አይነት ስሜት አላቸው። ኢብራሂም ምንም እንዳልተፈጠረ አድርጎ ወደ ግዳጅ ቦታ ሄዷል። ንግግር አድርጓል። ሰላምታን ተጨባብጧል። ካሜራ ፊት ፈገግታን አሳይቷል። ነገር ግን ውስጥ ላይ የኮሎኔል ኦታራን የአካል እንቅስቃሴና ሁኔታ ይመለከት ነበር። ኦታራም ለመረጋጋት በደንብ ፈገግ ይል ነበር። ከዚህ ጀርባ እውነተኛው ጦርነት ጀምሯል። ካፒቴን ዞንጎ እና የተመረጡ ቡድኖች የኦታራን ሁሉንም እንቅስቃሴ ተከታተሉ። መኪናውን በመከተል ከማን ጋር እንደሚገናኝና ከማን ጋር እንደሚጨባበጥ ሁሉ ይከታተላሉ። ስብሰባ ጨርሰው ወጡ። ዋታራ እኩለ ሌሊት በኋላ ያለ ጠባቂና ሹፌር ቤተ መንግስቱን ለቆ ወጣ። እንደ ሁልጊዜውም ኮሎኔል ኦታራ ተመሳሳይ መንገድ፣ ተመሳሳይ ቤት ነበር። ከፈረንሳይ ኤምባሲ ቅርብ ርቀት ላይ ነው። ሲታይ ምንም የለም። ነገር ግን ለጥንቃቄ እዚያ አካባቢ በድብቅ ካሜራ ተገጥሟል። እናም ከዚያ እውነታው ተፍረጠረጠ።
በአንድ ድቅድቅ ሌሊት ካሜራው ሁሉንም ነገር ቀርጾ ይዞ ተገኘ። ኦታራ ወደ ቤት ሲገባ ሁለት ሰዎች ወዳሉበት አንድ አሜሪካዊ ሌላኛው ደግሞ አውሮፓዊ የሆኑ ሰዎች ጋር ገባ። ትልቅ ጥቁር ሻንጣም ተቀበለ። በምትኩ እሱም ፕሬዝዳንቱ ቀጣይ ወር ለመንቀሳቀስ ያወጣቸውን እቅዶች የያዘ ማህደር ሰጣቸው። ኢብራሂም የሚፈልገው ማረጋገጫ ነበር። የሆነ ጊዜ በጦርነት ከሱ ጎን የነበረ ሰው አሁን ላይ እንደ ይሁዳ አሳልፎ ሸጠው። ኢብራሂም ስሜታዊ አልሆነም ነበር፣ ይልቁንም ብልጥ ሆነ። በቀጣዩ ጠዋትም ኦታራ ለስብሰባ ተጠራ። ስብሰባው በመከላከያው ሕንፃ የመጨረሻ ወለል ላይ ነበር። ልክ እንደተለመደው በእርጋታ በፈገግታ በራስ መተማመን ስሜት ይጓዛል። በዚህ ጊዜም እንደ በፊቱ ሰላምታና መጨባበጥ አልነበረም። 10 ወታደሮች ከነሙሉ ትጥቃቸው አሉ። በክፍሉ መሃል ላይ ኢብራሂም ልክ እንደ ተራራ ቆሟል። ኮሎኔል ኦታራ ደነዘዘ፣ ደነገጠ። ለኦታራ ቀላል የነበረው ፈገግታ በሰከንድ ጠፋ። አንተ ወንድሜ ነህ አለ ኢብራሂም ልስልስ ባለ ድምፅ። ለምን ኦታራ ለምን? ኦታራም ምንም ማለት አልቻለም። አፉ በዝግታ ተንቀሳቀሰ፣ ግን ቃላት ማውጣት አልቻለም። ኢብራሂም አንድ እርምጃ ቀረበው። ይችን ሀገር ሸጠሃል። ለዶላር ነው ወይስ ሌላ ቃል ለተገባልህ ነገር? አሁን እነሱ መጥተው እንደሚያድኑ ታስባለህ? አለው። ምንም አልመለሰም። ካፒቴን ዞንጎም ጥቁሩን ሻንጣ ከፈተና ጠረጴዛ ላይ ዘረገፈው። በውስጡም የገንዘብ ክምሮች፣ ትራክ ማድረጊያ መሳሪያዎችና በሌሎች ፍላሽ ሚሞሪዎች ተሞልተዋል። ወደ እስር ቤት አትገባም አለ ኢብራሂም በዝግታ። ማውራት ይኖርብናል። ክፍሉ ውስጥ ኃይለኛ ጸጥታ ሰፈነ። ኮሎኔል ኦታራ ከመሬት በታች ባለ ኮንክሪት ለብቻው አስገቡት። እንቅልፍ የለ፣ ሰዓት የለ፣ መስኮት የለ፣ ጸጥታ ብቻ ባለበት ክፍል ገባ። እንደ ድሮ አሁን ማንም የለም ካጠገቡ። ሲለብሰው የነበረው ዩኒፎርም ወለቀ። አይኑ ውስጥ የነበረው ነበልባል ጠፋ። አሁን ላይ ኦታራ ከራሱ ጥላ ጋር እንደሚሮጥ ሰው ሆኗል። ከአንድ መስታወት ጀርባ ኢብራሂም ቆሞ ይታያል። ፊቱ ላይ ምንም አይታይም፣ ነገር ግን ልቡ ተሰብሯል። ምክንያቱም ይህ ከሃዲ ከዚህ በፊት ቤተሰብ ነበር። አብረው በልተዋል፣ አብረው ተዋግተዋል። ክፉ ደጉን፣ የስቃይና ተስፋን በጋራ አውርተዋል፣ ተጨዋውተዋል። ነገር ግን አሁን ጠላት ሆነዋል። ካፒቴን ዞንጎ ወደ ክፍሉ ገባና የዩኤስቢ ፍላሽ በመካከላቸው አስቀመጠው። ከፍተን አይተነዋል አለ። ሁሉም ፋይል፣ ሚስጥሮችና ስሞች ተላልፈው ተሰጥተዋል። ኦታራ ጣራው ላይ አፈጠጠ። ዞንጎም ምንም እንዳታወራ አለው። አሁን ለውጮቹ ምንም ነህ፣ ምክንያቱም እኛ ይዘንሃል። እነሱ ላንተ ግድ የላቸውም። እጣ ፋንታህን የምንወስነው እኛ ነን አለው ድምፁን ዝቅ አድርጎ ኢብራሂም። ብዙ ሰዓት ሄደ፣ ብዙ ሰዓት አለፈ። ጸጥታ በጣም ሰፈነ። በመጨረሻ ግን ኦታራ ጸጥታውንና ዝምታውን ሰበረ። ድምፁን መንቀጥቀጥ ጀመረ። አሜሪካንና አውሮፓውያን ከዓመት በፊት ወደ እኔ መጡ። መጀመሪያ ደለሉ፣ ገንዘቡ መጣ። ከዛ ፓሪስ ቤት እንደሚሰጡኝ ቃል ገቡልኝ። ሌላ ደግሞ የተባበሩት መንግስታት ውስጥ እንደሚሾሙኝ ነገሩኝ። ኢብራሂም ሲወድቅ ወደ ቡርኪና ፋሶ መመለስ እንደሚፈልጉም አሳወቁኝ። አምኛቸው ነበር። ጥበቃ እንደሚያደርጉልኝም አስቤ ነበር። ድምፁ እየቀዘቀዘ መጣና በሹክሹክታ የሚያወራ መሰለ። ነገር ግን አሁን ላይ ሲጠቀሙብኝ እንደነበር አየሁ አለ። ኢብራሂም ትራውሬ ወደ ክፍሉ ገባና ተቀመጠ። ለረጅም ሰዓት ምንም አላወሩም። ከዛ ኢብራሂም ወደሱ እየተጠጋ እኔን አይደለም የካድከው ህዝባችንን ነው፣ እናቶችህን ነው፣ ግንባር ላይ ያሉ ወታደሮችህን ነው። የህፃናትን የወደፊት ዕጣ ፋንታ በተገባለ ቃል ሸጥካቸው አለው። ኦታራ አይኑን ማየት አልቻለም። ይቅርታ አለ በቀዝቃዛ ድምፅ። ኢብራሂም ተነሳ። ለሰራው ስራ የምትጠየቅበት ይሆናል። አሁን ግን መጀመሪያ እንዲያቆሙ በማድረግ አግዘን አለው። አዲስ ጦርነት ተጀመረ። ጦርነቱም በራስ ጥላ ውስጥ ሲሆን በትዕግስትና በጸጥታ ነበር። የኦታራን አድራሻ በመጠቀም የኢብራሂም ቡድን ለውጮቹ ድርጅት የውሸት መረጃ ማቀበል ጀመሩ። እያንዳንዱ መልእክት ተጠለፈ። ከዚያም እያንዳንዱ የተዘጋጀ ውሸት እንደ ጥይት አገለገለ። ሁሉንም በጸጥታ ወደ መጫወቻው ሜዳ ወሰዷቸው። ከዚያም የኤምባሲው ሰራተኞች መጥፋትና መሰወር ጀመሩ። አንድ ወኪል ሙሉ በሙሉ ከሀገሩ ተባረረ። ሌላኛው ደግሞ ለሚዲያ ተላልፎ ተሰጠ። ሶስተኛው የት እንደጠፋ ቡርኪና ፋሶን ማደን ከዚህ በኋላ የለም፣ ይልቁንም አዳኝ ሆናለች። ከዚህ ጦርነት መሃል ኢብራሂም በጀግና በተረጋጋና በማይናወጥ አቋም ቆሟል። በመሳሪያ ብቻ ሳይሆን በሐሳብ በዓላማም ጎበዝ መሪ ነው። ድንበር አስጠባቂ ብቻ ሳይሆን ለእውነትም ተሟጋች ነው። ልክ ነቅቶ እንደሚጠብቅ አንበሳ ህዝቡንም ይጠብቃል። ከዚህ የግድያ መክሸፍ በኋላ ቀጥለው የመጡ ቀናቶችም ደግሞ ከረብሻ የጸዱ አልነበሩም። እያንዳንዷ ቅጽበት በእሳት ላይ እንደመጓዝ ከባድ ስሜት ነበር። ኢብራሂም ትራውሬም እረፍት እንደማያገኝ አወቀ። ጠላቶቹም
የበለጸጉ አቅም ያላቸው ጉልበተኞችና በድብቅ የሚሰሩ ስለነበሩ ነገር ግን አሁን የማየት የተሳናቸው ሆነዋል። እድሜ ለኮሎኔል ኦታራ ትብብር። ካፒቴን ዞንጎ የመከላከያ ሚኒስቴር ውስጥ በጥልቀት በመስራት ኦፕሬሽኑን አሳክቶታል። ካርታዎች በየግድግዳው ላይ ተለጥፈዋል። የሬዲዮ ሞገድ ድምፅ ያለማቋረጥ ጢዝ ይላል። መብራቶች ሁሌም ብልጭ ድርግም ይላሉ። ሀገርን ከጦርነት ለመጠበቅ በእያንዳንዱ ምሽት ኢብራሂም ወደ መከላከያው ሚኒስቴር በድብቅ ይሄዳል። እያንዳንዱን እንቅስቃሴ ይመለከታል፣ ያግዛል። ከዚያም ትልቅ ነገር የሚፈጠርበት ጊዜ መጣ። የውጭ ድርጅት ሪድ የሚል ስም በመጠቀም ኦታራ ጋር ተገናኙ። የግብርና አማካሪ ለመሆን ብሎ ነበር የጠየቀው። መልእክቱ ግልጽ ነበር። ለቀጣዩ ስራቸው እንደተዘጋጁ ያሳያል። በኩለ ሌሊት ከዋናው ከተማ ውጭ ደህንነቱ በተጠበቀ ቤት ለመገናኘትም ቀጠሮ ተያዘ። የሆነ ትልቅ ነገር አቅደዋል። አደገኛ የሆነ የኢብራሂም አይኖች እሳት እየተፋ ነው። በሚስጥርና በድብቅ ያለምንም ድምፅ ያለ ዩኒፎርም ልብስ ኦፕሬሽኑ እንዲካሄድ ትእዛዝ ሰጠ። በኩለ ሌሊትም ኦታራ ወደዚያኛው ቤት ገባ። የድምፅ ማይክ በኮሌታው ማስተላለፊያውን ደግሞ በቀበቶ በድብቅ አስሯል። እጁ ይንቀጠቀጥ ነበር፣ ምክንያቱም ባይሳካ ምን እንደሚገጥም ያውቃል። ነገር ግን ለራሱ ሀገር መስዋዕት ለመክፈል ወሰነ። ሲገባም ሪድ እና ሌሎች አውሮፓ ወኪሎች እየጠበቁት ነበር። ተረጋጋ አሉት ሪዶቹ በቀዘቀዘ ድምፅ። ከዚያም ቀጥለው ፕሬዝዳንቱ ጠረጠረክ እንዴ አሉት። ኮሎኔል ኦታራም አይ እያመነኝ ነው ብሎ ዋሻቸው። የውሸት ማህደርም ሰጣቸው። ሪድ በደንብ ጠጋለው። ከዛም ድምፁን ዝቅ አድርጎ መዘጋጀት ይኖርብሃል። ይሄ እሱን የምትጨርስበት ሰዓት ነው። ከምርጫው በፊት ፕሬዝዳንቱን መውደቅ አለበት። ከቤቱ ውጭ ኢብራሂም በጆሮ ማዳመጫ ሙሉ ንግግራቸውን ሰምቷል። እርሱን ነከሰ። ያ የመጨረሻ ማረጋገጫው ነበር። ከዛም ትእዛዝ ሰጠ። ልክ እንደ ጨለማ መንፈስ ቡድኑ ወደ ውስጥ ተንቀሳቀሰ። በሩ በኃይል ተንኳኳ። ከዚያም ተከፈተ። መሳሪያ ተመዘዘባቸው። ሪድና ሌሎች ጓደኞቹ ደነዘዙ። ይህም የሆነው በሰከንድ ውስጥ ነበር። በቁጥጥር ስር ውላችኋል አለ ካፒቴን ዞንጎ። ሪድ በንዴት መብቱ የለህም፣ እኛ ዲፕሎማት ነን አለ። እኮ በማታ አለ ዞንጎ። በማታ ተይዛችኋል። ከተያዙ በኋላ ኢብራሂም ትራውሬ ቀስ ብሎ እየተራመደ ያለምንም ጋርድና ያለምንም መሳሪያ ብቻውን ገባ። ሪድ ኢብራሂምን በቁጣ ተመለከተው። ሪድም ኢብራሂም አሸነፍኩ ብለህ ታስባለህ ብሎ ጠየቀው። ኢብራሂም ትራውሬም እኔ ሳልሆን ቡርኪና ፋሶ አሸነፈች አለው። ከዚያም ዓለም ጠዋት ከእንቅልፉ ሲነቃ የአህጉሩን አስደንጋጭ አርዕስተ ዜና ተመለከተ። በቡርኪና ፋሶ ውስጥ የውጭ ዜጋ ያላቸው ሰላዮች በድብቅ ለስለላ ሲያሴሩ ተያዙ። ኢብራሂም ትራውሬ የእርሱን መንግስት ለመገልበጥ ሲሰሩ የነበሩትን ኤምባሲዎች የሚስጥር ዕቅድ አጋለጠባቸው። አፋቸውንም አስያዘ። እውነቱን ለመሸፋፈን ሞክረው ነበር፣ ነገር ግን በጣም ረፍዶባቸዋል። የመያዣ መረቡን ያጠመደው ሰው ፕሬዝዳንት ብቻ አይደለም፣ ይልቁንም የማይንበረከክ ጀግና ወታደር አንበሳ ነበር። በማግስቱ ጠዋትም በኡጋዱጉ ፀሐይዋ መውጣት ስትጀምር ቀኑ ድምቅ ያለ ሞቅ እያለ መጣ እና ልክ እንደ ራሳቸው ሀገር በነፃነት መተንፈስ የጀመሩበት ቀን ነው። ህዝቡም ከቤተ መንግስት ውጭ ተሰበሰበ። ራዲዮኖች በገበያ መደብር ሱቆች መካከል ተንጫጩ። ህዝቡ በጠባብ መንገዶች ዳር ሳይቀር አፏጨ፣ ጮኸ። ያዛቸው፣ አስቁሟቸዋል፣ እኛን ጠብቆናል እያሉ ጮኹ። ጥቂቶቹ ብቻ ይሆናል ብለው ያሰቡትን እሱ ፈጽሞታል። ሰላይና ካዲዎችን ብቻ አይደለም ያጋለጠው፣ የአገሪቷን የመኖር ህልውና ጭምር ነው ያዳነው። ፕሬዝዳንት ኢብራሂም ትራውሬ በኮሳም ቤተ መንግስት ውስጥ የመጨረሻ ጣሪያው ላይ ለብቻው ቆሟል። ኦጋዱጉ ከተማ በሱ ስር ተነጥፋ ትታያለች። አሁንም ንቅት ፍክት እንዳለች ናት። ፈገግታ አይታይበትም። ፊቱ ላይ መረጋጋት ይታያል። ነገር ግን በውስጡ እሳቱ እንዳለ ነው። ግን የበቀልም የንዴትም አልነበረም። በጨለማ ጥላ ውስጥ ተጉዟል። ከሃዲዎችን አጋልጧል። አቅምና ጉልበት ካላቸው ጋር አንድም መሳሪያ ሳይታኮስ ተፋልሟል። ነገር ግን በዚህ እንደማያበቃ ያውቃል። የቡርኪና ፋሶ የህልውና ጦርነት አሁንም ቀጥሏል። በዚያ ምሽትም ህዝብ ተሰብስቦ እሱም ያለ ንግግር የሚያምር መድረክ ሳይዘጋጅ ከነወታደራዊ ዩኒፎርሙ ወደ መድረኩ መጣ። የመላው ሀገሪቱ ህዝብ በስክሪንና በሬዲዮ ተመለከተው። በዝግታ
አወራ። በማታ ከእናንተ ጋር አወራለሁ ብሎ ጀመረ። እንደ ፕሬዝዳንት ሳይሆን ልክ እንደ ወንድም፣ እንደ ልጅ፣ እንደ ወታደር አናግራችኋለሁ አለ። ድምፁም ጥንክር ያለ ሲሆን የአይን እንቅስቃሴው ደግሞ ፍጹም የማይወላውል ነበር። የውጭ ኃይሎች ከውስጥ ገብተው አገራችንን ለመበከል ሞክረዋል። የእኛን እቅድ፣ ህልምና ወደፊታችንን ለመስረቅ የእኛውን ሰው ተጠቀሙ። የእኛን ትርምስ ፈልገዋል፣ እንድንፈራቸውም ፈልገዋል። ከዛ ቀጥታ ወደ ካሜራው ተመለከተና አሁን ወድቀዋል ሲል ህዝቡ በደስታ በፉጨት በጭብጨባ በጩኸት ደስታውን አቀለጠው። ሀገሬን በፍጹም አልሸጥም አለ በድጋሚ። ለንግድ ለወርቅ ለስልጣንም ሀገር አትሸጥም። ቡርኪና ፋሶ የህዝቦቿ ትሆናለች። በሕይወት እስካለሁም ልጠብቃት ቃል ገባለሁ። ቀኝ እጁንም ከፍ አደረገ። ይህ የኔ መሐላ ነው አለ። ለውጭ ኃይል በፍጹም የምንበረከክ አይሆንም፣ በፍጹም። በዚያም ምሽት ኢብራሂም ትራኦሬ ከሀገር መሪም በላይ ሆኖ ተገኘ። የጀግና ምልክት፣ ጋሻ፣ መከታ፣ አንበሳ ሆኖም ተገኘ። በኋላም የኡጋዱጉ መንገዶች አረፍ ሲሉ ኢብራሂም ከከዋክብቱ ስር ከካፒቴን ዞንጎ ጋር ቁጭ አለ። ጥሩ አደረክ አለው ኢብራሂም። ዞንጎም ያንተን አመራርነት ነው የተከተልኩት ጌታዬ ሲል መለሰ። ኢብራሂም ወደ ሰማይ የተመለከተ በጸጥታ ለረጅም ጊዜ ቆየ። እንደገና ደግሞ ሊሞክሩ ይችላሉ አለ በቀዝቃዛ ድምፅ፣ ምናልባትም በተለየ መልኩ በተለየ እቅድ። ዞንጎ ቀጠለ። ከዚያም ድጋሚ እናስቆማቸዋለና አለው ያለማመንታት። ኢብራሂም ራሱን በአዎንታ ነቀነቀ። አዎ እኛ ተደጋግፈን በጋራ ከቆምን ይሄን መሬት በፍጹም አይወስዱም። ከዛም አንበሳው ረፍት አገኘ። ነገር ግን ለአጭር ጊዜ ነው። ምክንያቱም እንደሱ አይነት ጀግኖች ለረጅም ሰዓት መተኛትም ማረፍም አይችሉም። ከህዝቡ ጋር ከፍ አሉ፣ በጸጥታ ተፋለሙ። የወደፊታቸውን ዕጣ ፈንታም ከውስጥ በሚመነጭ እሳት ሀገራቸውን በደንብ ጠበቁ።